እናት የት ሄድሽ እየወሰድሽ አይደለም ተብሎ ይጠየቃል የሚለው ነው። እሱን በስልክ አሁን ያሉት እናቶች በስልክ ፎሎ እየተደረጉ ነው። ግን በቂ ነው ወይ አጥጋቢ ነው ስንል አጥጋቢ አይደለም። ፕሪቬንሽኑ ላይ ፕራይመሪ ፕሪቬንሽን እንግዲህ እንደምታውቁት እንደ ሀገር ዊት ፍላወር ላይ ስንዴ እንዲሁም አሁን ላይ ጨው ላይ ፕሪቬንት ለማድረግ በሽታውን ለመከላከል ያስችል ዘንድ ስራዎች እየተሰሩ ነው። ይሄንን ፎሊክ አሲድ ሃይዶዞ ፎሊክ አሲድ የሚባለውን መድኃኒት ህንድ ነው ተሰርቶ ይመጣው ለ3000 በሮተሪ አማካኝ ለ3000 የሚሆኑ እናቶች እንዲደርሱ ተደርጓል። በዚህ ዓመት እንደ ጤና ሚኒስቴር ትልቅ ትኩረት ሰጥተን እየሰራን የሚገኘው የሪሃቢሊቴሽን ሰርቪስ እና የአፈጣጠር ችግርን በተመለከተ የማጠናከር ስራና የማስፋፋት ስራዎችን በሰፊው እየተሰራ ይገኛል። Beyond folic acid supplements, we encouraged women to begin prevention even earlier by eating foods rich in folic acid, like lentils, peas, and broccolis. Eating these foods before pregnancy is what matters most. በተደጋጋሚ ሲጠቀስ እንደሰማችሁት ፎሊክ አሲድ ከኒውራል ቲዩብ ዲፌክት የምንለው ወይም ስፓይና ባይፊዳ ሃይድሮሴፋለስ የሚባሉትን ችግሮች እና የእነዚህ ችግሮች አብሮ ሁሌ ሲነሳ ፎሊክ አሲድ የሚባለው ንጥረ ነገር ይነሳል። ፎሊክ አሲድ አንድ ሴት መውሰድ ያለባት መቼ ነው? እርጉዝ ከሆነች በኋላ አይደለም። እርግዝና ከመፈጠሩ ከ3 ወር በፊት ይሄንን የፎሊክ አሲድ እንክብል መጀመር አለባት ማለት ነው። ስለዚህ ፕሮፌሽናሎቻችን መድረክ ላይ ጋብዘናል። ከታዳሚዎች ምንም አይነት ጥያቄዎች ካሏችሁ ከምንም በላይ ለኛ ብላችሁ ጊዜያችሁ ሰውታችሁ ጊዜያችሁ በጣም ውድና ከባድ ነው አውቃለሁ። ብዙ ነፍስ የምታድሩበት ሰዓት አላችሁ። ያንን ለኛ ሰውታችሁ እኛን አክብራችሁ አመጣታችሁ በጣም አመሰግናለሁ። በወላጅ ስም ማለት ነው። ይሄ የውስጥ ኢንፌክሽን እንዴት ነው ጨርሰን ልናድነው የምንችለው? እንዴትስ ነው ልጆቻችንን መርዳት የምንችለው? እንደው ማለት በጣም እንዲገባኝ እፈልጋለሁ። በጣም ስለተቸገርኩ ነው። ልጆቻችን መማር አለባቸው እያልን ለእናንተ መንገር ብቻ አይደለም፣ መቆም እስካለብን መሄድ እስካለብን ድረስ አብረናቸው እነሱ መርተው ጀምረውታል። መንገዱን ከኛ ይልቅ እነሱ ተራምደውታል ያውቁታልና አብረናቸው መሆን እንፈልጋለን። ይሄ ገቡበትን ያንኳኩትን በር አብረን ማንኳኳት እንፈልጋለን። ዘብዲቱ ሆስፒታል ነርሶችና ዶክተሮች እግዚአብሔር ለምታደርጉልን ነገር ሁሉ አብስቶ ይባርካችሁ ማለት ፈልጋለሁ። እውነት ለመናገር ቀላል ነገር አይደለም። እኛ ይዘን ያለነው ነገር ደግሞ በዛ ሁሉ ነገር ከጎናችን ስላላችሁ በጣም ነው የምናመሰግነው። አሁን ቅድም ያነሳችሁት ነገር በሙሉ ሌት ሆኖ ሲታወቅና እርሊ ሲታወቅ እኩል አይደለም። የሕክምናውም ሁኔታ ሬዲ መሆኑም ሁኔታ ምን እናድርግ የሚለውም ሁኔታ እርሊ ቢታወቅ ብዙ ነገሮች መልስ ያገኛሉ ማለት ነው። ስለዚህ አልትራሳውንድ ለሁሉም ነፍሰ ጡር ሴቶች 5 ወር ላይ ወይም ከ18 እስከ 22 ሳምንት ላይ አናቶሚክ ስካን የምንለው ማለት ነው ለሁሉም ነፍሰ ጡር ሴቶች ያ ነገር መሰጠት አለበት ማለት ነው። ይሄን ለእናንተ ብቻ ሳይሆን ለጎረቤቶቻችሁ በደንብ ማድረስ ያስፈልጋል። ስለዚህ ፎሊክ አሲድ የት ነው የሚገኘው የሚለው ጥያቄ ባጠይቁ መልስ ያልኩበት ትልቁ ምክንያት ምንድነው? ፎሊክ አሲድ በእነዚህ ሆስፒታሎች አለ። ጤና ጣቢያዎች ቢያስፈልጋቸው ከነሱ ጋር ሊንክ አድርጎ የነሱን ስልክ ይዛችሁ መውሰድና ፊውቸራችን ደግሞ ልክ እንደዚህ አይነት ነገሮች እንዳይፈጠሩ ደግሞ መከላከል አለብን የሚለውን ሜሴጅ በደንብ መውሰድ ያስፈልጋል። ሁላችሁም ይሄንን መረጃ እንግዲህ እዚህ እንዳልሰለጠኑትም ባለሙያዎች ሐኪሞችም መልእክት እንድታስተላልፉ ካውንስሊንጋችሁ እንዲስተካከል ያሉትን ነገሮች በደንብ ለወላጆቹም እያስረዳን በተሻለ ልጆቻችንን የተሻለ ቦታ እንዲደርሱ የምናደርግበትን ወይ የምንፈጥርበት ኢንቫይሮንመንት ክሬት ማድረግ ይኖርብናል ብዬ አስባለሁ። ፎሊክ አሲድ ሃይዶዝ ፎሊክ አሲድ ከሚወስዱ እናቶች ውስጥ 105ቱ አሁን ላይ እርጉዞች ናቸው። እርጉዞች ስን ጤነኛ ኒውራል ቲዩብ ዲፌክት አፌክት ያልተደረገ ምንም አይነት ያፈጣጠር ችግር የሌለባቸው ህፃናትን አርግዘዋል። 64ቱ ደግሞ ወልደዋል። እንደነ ማህሌት ሌሎችም ያሉ እናቶችን ማለት ነው። ሁላችሁም በዚህ አጋጣሚ ልትመሰገኑ አፕሪሼት
ልትደረጉ ይገባል። ፓናሊስቶቻችንን፣ ሐኪሞቻችንን እዚህ ድረስ መታችሁ ብዙ ስራ አቋርጣችሁ ነው እንግዲህ እዚህ መታችሁ ከኛ ጋር አውራችሁ ያሳለፋችሁት። ስለዚህ እናንተንም በጣም አመሰግናለሁ። እንግዲህ ያው ዛሬ ስለ ወርልድ ስፓይናል ቢፊዳ እና ሃይድሮሴፋለስ ዴይን አብረን ከእናቶቻችን ጋር ከቤተሰቦቻችን ጋር ከጤና ባለሙያዎች ጋር ሆነን ይህን በመሰለ መልኩ አክብረነዋል። እንግዲህ አስበነው ውለናል።